ሆኑን ስለመነኮሳት ክርክር ትሰማላችሁ አይደል? በከተማ ይኑሩ አይኑሩ የሚል ይሄ ክርክር የሚያስፈልገው ነገር አይደለም። ነናላችሁ አንድ ዲያቆን ወይ አንድ ካህን ስንት ሚስት ነው የሚኖረው? ንገሩኝ። ከአንድ በላይ ይኑሩ አይኑሩ ብሎ ክርክር አለ? እንደዛ አይነት እኮ ነው መነኩሴ በከተማ ይኑር አይኑሩ ብሎ ክርክር ማነሳት ማለት። አንድ መነኩሴ በከተማ ሊኖር የሚችለው አንድ ካህን ምናልባት ከአንድ ሚስት በላይ ተፈቅዶለታል ብሎ ማሰብ ሲጀመር ነው። ይሄ ጤነኛ ነገር አይደለም። ምክንያቱም መነኮሳትን ወደ ከተማ የሚያፈልሳቸው ሁለት ነገር ነው እናውቀዋለን። አንደኛ የመንኩስና ሕይወቱን ስለማይችሉት ነው። ምክንያቱም ወደ መንኩስና የተገባው ለመንፈሳዊ ምክንያት ስላልሆነ አይችሉትም። ሁለተኛውና ዋናው ትልቁ ምክንያት ወደ ከተማ የሚያስገባቸው ፍቅር ነው አይደል? በዓለም ታሪክ ቤተ ክርስቲያን እንደዚህ ዘመን በፍቅር ነው አይተፈትና አታውቅም። ለምሳሌ ካቶሊክ ቤተ እምነት በቢሊየን የሚቆጠር ገንዘብ ታስተዳድራለች። መንፈሳዊነት የሚባል ነገር ግን ጨርሶ የለም። ምክንያቱም ሰዎች ገንዘቡን ይሰበስቡትና በቤተ ክርስቲያን በመንፈሳዊ ስም ይሰበሰብና እንዳይጠቀሙበት ደግሞ የሚከለክላቸው ሕግ አለ በአደባባይ። ስለዚህ ምንድን ነው የሚያደርጉት? ያን ሕግ እንዲሻሻል ይፈልጋሉ። ይሄ የዛሬ 600-700 ዓመት የካቶሊክ ቤተ እምነትን ገጥሟታል። ከገንዘብ ፍቅር ብዛት የተነሳ ንስሐ፣ ጾም፣ ጸሎት፣ ስግደት የለውም ተብሎ በአዋጅ እስከ መነገር ደርሷል። ስለዚህ አንድ ሰው ኃጢአት ከሰራ ማድረግ ያለበት ምንድን ነው? ለካህኑ ወይ ለመነኩሴ ሄዶ ምን ይሰጠዋል? ገንዘብ። ከዚያ ኃጢአት ተሰርዮልሃል ይባላል። እስከዚህ ደረጃ የደረሰበት ጊዜ ነበረ። እንደዛ ብላ ዛሬ ያለችበት ውድቀት ላይ ደርሳለች። ግን ይሄ ፍቅረ ነዋይ ግድ በመነኮሳት ወይ በቤተ ክርስቲያን አገልጋዮች ብቻ አይደለም ያለ፣ በሁላችንም ዘንድ ነው። ዛሬ በቤተ ክርስቲያናችን የማይሸጥ ነገር ታውቃላችሁ? ቀላል ምሳሌ ልስጣችሁ። ለምሳሌ ጸበል አለ አይደል? ቅድስት ሥላሴ ቤተክርስቲያን ጸበል አለ የለም? ንገሩኝ። ቃ ኢየሱስ አለ የለም? አደባባይ ተክለ ሃይማኖት፣ ቂርቆስ፣ በዓታ፣ መርቆሬዎስ እያላችሁ ብትቆጥሩት ከነዚህ ውስጥ ወደ አንዱ እንኳ ሄዳችሁ በነፃ መጠመቅ ትችላላችሁ? ንገሩኝ። ጸበል ይሸጣል አይሸጥም? እኛ ቤተክርስቲያን ይሸጣል። በግልጽ ማንነጋገር። በቁማችን ሙተናል። ጌታችን በወንጌል እነዚህ የምታዩዋቸው ወንድሞቻችን በእድሜ በእውቀት በጸጋ የበላዮቻችን ናቸው። ወንጌልን የሚተረጉሙ ናቸው። በቃል የተግባሩን ራሳቸው ይወቁን ያላቅላቸው። ተግባሩን እናንተ ራሱ ታውቁ። በቃል ግን የሚተረጉሙት እነሱ ናቸው። ጌታ ምን አለ? ኢትክሉ ተቀንዮ ለክልያ ጋይስት፣ ለሁለት ጌታ መገዛት አትችሉም አለና አልፈውን አለ። ኢትክሉ ተቀንዮ ለእግዚአብሔር ወለንዋይ፣ ለእግዚአብሔርና ለገንዘብ መገዛት አትችሉም። አንዱን መተው ግድ ነው። እሱ ብቻ አይደለም። ዘነሳይክሙ በከንቱ ሀቡ በከንቱ። ልብ በሉ። ያለ ዋጋ የተቀበላችሁትን እንዴት ስጡ? ያለ ዋጋ ስጡ። እንዴት ነው ቅባ ቅዱስ የሚሸጥ? አይገባኝም። ማለት አንዳንዴ ዘለን ሄደን ከመነኮሳቱ ከምን ብቻ አይደለም፣ ችግሩ ከምታስቡት በላይ ስር የሰደደ ነው። ከምናስበው በላይ ስር የሰደደ ነው ያለንበት ችግር። ከካራን ውጡ ከነዓን ግቡ፣ ወደ ጽድቅ ሕይወት ዛሬ ቅረቡ። ካራን ጣዖት ነው የሚመለከው፣ የአሕዛብ አገር የሞት